አስተልን ለምን አላችሁ? በዛሬው ቪዲዮ ላይ ስካንድ የሆነ ወይ ደግሞ ኢሜጅ ፎርም ላይ ያሉ ቴክስቶችን ፒዲኤፍ ላይ ሴቭ ተደርጎ ወደ ወርድ ለምሳሌ ፓወርፖይንት ለማዘጋጀት ከፈለገን በፒዲኤፍ ላይ ያለው አንደኛ ኮፒ ለማድረግ አይመችም፣ ወይ ደግሞ ስክሪንሾት አድርገን እንደነበረ ስናስቀምጥ ይበዛል፣ የሚያስጠላ ነው የሚሆነው። የሚያምር ምርጥ የሆነ ፓወርፖይንት ለመስራት ፒዲኤፍ ላይ ያለውን ወደ ወርድ የምንቀይረውን መንገድ አሳያለሁ። ስለዚህ መጀመሪያ የምንፈልገው ቴክስት ይሄ ስካንድ የሆነ ነው። ስካንድ የሆነ ቴክስት ነው። ይህን ቴክስት የምንፈልገውን ፓርት ላይ እናደርግና ከዛ ስክሪንሾት እንመርጣለን። ስክሪንሾት ከመረጠን በኋላ ስክሪንሾት እናደርጋለን። ለምሳሌ እንደዚህ እኔ ይህን ኤሪያ ስለምፈልግ እንደዚህ አደረግና ካፕቸር አደርጋለሁ። ከዚህ በኋላ ምንድነው ማድረገው? እችኛዋን ኮፒ አድርጌ ወደ ወርድ አዲስ ወርድ ምንም ያልተጻፈ ላይ እዚህ ጋር ወርድ ብዬ ጽፌ ወርድ ላይ ፔስት አደረግና እዚህ ላይ ፔስት አደረግና ከዛ በኋላ ምንድነው ማድረገው? ወደ ፋይል ይገባለሁ። ወደ ፋይል ከገባው በኋላ ሴቭ አስ የሚለውን መርጣለሁ። ሴቭ አስ ካልኩ በኋላ የሚፈልገውን ቦታ መርጬ ለምሳሌ እኔ ዴስክቶፕ ነው የምፈልገው። ዴስክቶፕ ላይ እኔ ሴቭ ማድረገው ዶክ ፋይል የሚል ስለሆነ ምንድነው ሴቭ አስ ታይፕን ፒዲኤፍ ነው የሚመርጠው። ፒዲኤፍ ስመርጥ ምናልባት ሌላ የሰራሁት ካለ ራሱን መጠቀም እችላለሁ። አሊያም ደግሞ ራሱ ዶክ ፋይል የሚለውን ሴቭ ማድረግ እችላለሁ። ስለዚህ እዚህ ጋር ሴቭ አደርጋለሁ። ሴቭ የሚለውን ሲመርጥ መጀመሪያ ያለውን ሪፕሌስ ታደርጋለህ ስል አው እላለሁ። ከዛ ይኸው በፒዲኤፍ ሴቭ አድርጎልኛል ማለት ነው። ከዚህ በኋላ ምንድነው ማድረገው? ይሄንን ሪሙቭ አደረግና ይሄን ሪሙቭ አደርጋለሁ። ሪሙቭ ካረኩ በኋላ ወደ ፋይል ሂጄ ኦፕን የሚለውን መርጣለሁ። ኦፕን የሚለውን ሲመርጥ መጀመሪያ ሴቭ ያደረኩት በፒዲኤፍ ሴቭ ያደረኩትን ዶክ ዋን የሚለውን መርጣለሁ። ከዛ ይህን ኦፕሽን ይሰጠኛል። ከዛ ኦኬ ነው የሚለው The resulting Word document will be optimized to allow you to edit the text የሚል ኦፕሽን ስላለ ኦኬ ይላለው ማለት ነው። ከዛ ኦኬ ሲል ሉክ እንዳያችሁት በዚህ መንገድ በወርድ ተቀይሮልኛል ማለት ነው። እንደፈለኩ ኤዲት ማድረግ ይችላለሁ። ከፈለኩ እችኛዋን ወደ ፒፒቲ ወይም ፓወርፖይንት ለማዘጋጀት ከፈለኩት ወደዛ ወስጄ እችኛዋን ፔስት አደረግና የሚያምር ምርጥ የሆነ ፓወርፖይንት ማዘጋጀት ይችላለሁ። ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጉን እንዳረሱ። አመሰግናለሁ።